ሰላም እንዴት ዋላችሁ? ዛሬ ደግሞ ይዤላችሁ የመጣሁት ባለፈ ጊዜ የተምር ማር ስሰራ የጨመቅኩትን ጭማቂው ከነዚህ ውህዶች ጋር አድርጌ ይህን የመሰለ ቂጣ በሉት ወይም ኬክ በሉት። በይበልጥ ስኳርነት የምንፈልግ ወይም ስኳር ነገር ለመብላት ስንፈልግ እንደዚህ አድርገን ብንሰራ መቼስ ለአንድ ሰው ይጠቅማል ብዬ ይህን ቪዲዮ ይዤላችሁ መጥቻለሁ። ይኸው እንደምታዩት ያላችሁ ነገር እነ ሰሊጥ፣ የዱባ ፍሬ፣ እነ የለውዝ ባላችሁ ነገር አድርጋችሁ እንዲህ አድርጋችሁ መስራት ትችላላችሁ። የተምር ማር ከሰራችሁ በኋላ እንዳትደፉት ለማለት ነው ውዶቼ። ይኸው ይሄ ነገሮች ካመስኩ በኋላ እፈጨዋለሁ። ከፈጨው በኋላ በደንብ አድርጌ ከተምሩ የተጨመቀው ማለት ነው አሽቼ እንደ ቂጣ ነገር እጋግረዋለሁ። ከዛ ከላዩ ላይ ደግሞ ትንሽ የማር ተምር እለቀልቀውና ከላይ እነሰነስኩት ደግሞ የኮኮ ወይም የኮኮናት ፍሬ ዱቄት ማለት ነው። እሱ ነስንሼ ይህንን የመሰለ ቂጣም ሆነ ወይም አነባበሩሽን በሉት ለአይን እንኳ ባያምር በጣም የሚጣፍጥ ነገር ነው የሰራሁት ውዶቼ። እና የተምር ማርም ስንሰራ አንድፋው ለማለት ነው። ይኸው እንዲህ አድርጌ ጠፍጥፌ ፎርኖ ውስጥ ያው እንደ ፎርናችሁ ነው በ200 ለ40 ደቂቃ ወይም ለ30 ደቂቃ ነው ያበሰልኩት። ከዛ ከላይ እንደዚህ ቀብቼ እንዳልኳችሁ ከነሰነስኩ በኋላ ደግሞ እዛው ሞቀ ፎርኖ ላይ ትንሽ ደቂቃ ማለት እሳቱን አጥፍተን ማለት ነው እናቆየውና እንደዚህ አድርገን እንብላ። ይህ ቪዲዮ ምናልባት ከጠቀማችሁ ሼር አርጉት። ቻው።